ያለሽ ከዛ ግን እንደ ቀልድ ባጋጣሚ ሳታስቢው የጀመርሽው ሱስ ነገ የህይወትሽ ማጥፊያ ሊሆን ይችላል። ያው ብዙ ፈተናዎች ይገጥሙሻል ህይወትሽ ላይ በተለይ እንደዚህ አይነት ነገር ተውኩ ብለሽ በአደባባይ ስትናገሪ በቤትሽ ውስጥ ሰላም ሊያሳጣ የሚመጣ መንፈስ ይገጥምሻል። ከዛ እሱ አይደለም የተረጋጋው እኔንም አረጋጋኝ። ጠዋት ሲደረድር ስክን ብዬ እኔ በባህሪ ተሯሯጥኩ ሰው ነኝ፣ ፍጥን ነው ምልብሽ። ከዛ እኔም እርግት ብዬ ተረጋግቼ በሰላም እንደወጣ ያደርገኛል። ሰላም ጤና ይስጥልኝ የፕሮግራማችን ተከታታዮች፣ ዛሬም አንድ እንግዳ ጋብዤላችኋለሁ። የዛሬ እንግዳዬ የሴት ኮሜዲያን ነች። የመጀመሪያዋ ሴት ኮሜዲያን ቤቲ ዋኖስን ጋብዤላችኋለሁ። ቤቲ ቆይ ቤቲ ዋኖስ የሚለው ስም አሁን ቤቲ ዋኖስ ስል ትዘል ቤቲ ጌታቸው ነው አይደል? በእርግጥ ይሄንን ስም ያወቅኩት ሳሎኑ ላይ አብረን ሰርተናል እኔ ፊልም ላይ ተከታታይ ድራማ ላይና ለካፕሽን ስንጠራ ቤቲ ዋኖስ ብለን ከጻፍን በኋላ ቤቲ ጌታቸው የሚለው ስም ጠይቀን ነው የተረዳ ነውና ያባች ስም እስከሚመስል ዋኖስ ታይትል ነው። የዛን ጊዜ ሁሉም ቅጽል ነበራቸው እንደዚህ ላፎንቴኖች ምናምን ይባላል እንደዚህና ቅጽል ነገር ናት ለመያዣ የምትጠቀሚያት ግን የአባቴ ስም እስኪመስል ድረስ እኔ እንደውም ስጫወት ምን እላለሁ የብርም የብዕርም ስም አለኝ እላለሁ። እና ባንክ ሁሉ ሄጄ ቼክ ተጽፎ ልሰጣቸው ስል እንዴ ቤቴሌም ጌታቸው ስል ዋኖስ አይደል እንዴ አባቴ ስም ብለውኝ ያውቃሉ። ያው ለመግለጽ ያለ ተመልካችም አንቺ ብታቂውም ዋኖስ ማለት ተጫዋች ወፎችን የምታዝናና ገዳማት አካባቢ ያለች ካለቃ ኪዳን ወልድ ክፍሌ መዝገበ ቃላት ላይ አንስተን ነው የወሰድነው። ቆንጆ ነበር፣ ሰው ውስጥ ገባ። እንደውም የዛን ሰሞን ብዙ ሰው ዋን ኖዝ ዋን አይስ ምናምን ይመስለው ነበር ወደ እንግሊዘኛም ተርጉሞት ማለት ነው። እና እንደዚህ ነው ይሄ ነው። አሁን አፌ ላይ ጌታቸው ምን ልፈለክ ዋኖስ ምን ልፈለኩና ችግር ነው ችግር ነው በሁለቱም መጣች ያለሽ የሙያም የመዋያም ስም ሰው ሲኖረው ጥሩ ነው። ቤቲ እስቲ ወደ ልጅነትሽ ተመልሰን የመርካቶ ሰፈር ነሽ። መርካቶ ደግሞ ከተለያየ አካባቢ የሚመጣ ሰው በሃይማኖትም የተለያየ እውቀት ደረጃም የተሰባሰበ ነውና እንዴት ነበር እድገታችሁ? እንዴት ነው መርካቶ አካባቢ? መርካቶን በትንሹ እንዴት ነጋዴ ያልሆንሽ? ወይ ፍርዬ የብዙ ሰው ጥያቄ ነው። ሁሉም የመርካቶ ልጅ ነጋዴ አይሆንም በተለይ በብዛት። በእርግጥ በልጅነትሽ ንግድ ውስጥ የሆነ ተሳትፎ ይኖርሻል፣ ግን አንዳንዴ የለመድሽው ነገር ውስጥ አትገቢም። እኔ ወደ አርቱ ነው ያተኮርኩት። ለምን? ያም የመርካቶ ተጽዕኖም ይመስለኛል። መርካቶ ትንሿ ኢትዮጵያ ናት። ትንሿ ኢትዮጵያ ማለት አውቶቡስ ተራ እዛ ጋር አለ እንዳለ ከተለያዩ የኢትዮጵያ ክፍላት ሀገራት የሚመጡበት ሰዎች የሚሰባሰቡበት ቦታ ነው። ኢቭን አሁን ከኛ ቤት ፊት ለፊት አመዴ ጋር የ14ቱ ክፍላት ሀገራት መገናኛ ሆቴል የሚል አለ። እንደዚህ አይነት ታይትሉ ነው ያ ሆቴሉ የእውነት እና የምርም እንደዚህ አይነት ሰዎች የሚገናኙበት ነው። እንደዚህ አይነት ሰዎች ስታይ የተለያየ አኗኗር፣ የተለያየ አለባበስ፣ የተለያየ አይነት አክሰንት ለኦብዘርቬሽን ምቹ ነው። እኔ የሆነ ካስተሰሰጨኝ ችግር የለብኝም፣ ካስቀመጥኩበት አወጣዋለሁ አንዱን ካራክተር። ለምንድነው ብዙ አይነት ሰው ታያለሽ። ከዛ ለጨዋታ ምቹ ናት መርካቶ። ብዙ ተግባቦት፣ ብዙ ወሬ። አንድ ቤት ውስጥ ቤተሰብ አይደለም ህብረተሰብ ነው ያለውና እውነቴን ነውና በዛ ማህበረሰብ ውስጥ እንደውም እኔ ለእናቴ አንድ ልጇ ነኝ፣ ግን ብዙ ሆኜ ነው ያደግኩት። ከማአት ሰው ጋር ያደግኩ እስኪመስልሽ ድረስ የትም ቦታ ሄጄ እኔ እግባባለሁ። ሁሌ የምለው ነገር አለ፣ ጸጥ ያለ ቦታ ካለ እኔ የራሴን መርካቶ ፈጥራለሁ። እዛው ጋር ስብስብ ማለት ምናምን መጓደድ የሆነ እንደዚህ አይነት ነገሮች ነው። መርካቶ እንደዚህ ናት። ለነገሩ ብዙ አርቲስት ውስጥ ወጥቷል። ደግሞ በጣም በቀልድም ይታወቃል። እስከ መሳለሚያ አካባቢ ያለው አብዶ አማናውን የመርካቶ ልጅ ነው አይደል? ብዙ ልጆች ብዙ አርት ውስጥ ያሉ ሰዎች ከሁሉም ቫራይቲ ያሉበት ስፖርት ውስጥም ያሉት ብንጠራ አሁን ፕሮግራምሽን አጣብብብሻለሁና እንደዛ ናት መርካቶ። በቃ ለኔ ትንሿ ኢትዮጵያ ነው የምላትና እንደዛ አይነት ነው አስተዳደጋችን። አስተዳደጌ የኔ ያው ብዙ ጊዜ ብየዋለሁ ስለማይሰለችም ቢደጋገም እንትን የለውም እና እንደዛ ነው መርካቶ። ያ ነበር አስተዳደጌ። ሰንበት ትምህርት ቤትስ ወይም ልጅነትሽ በልጅነትሽ የት ነበር ትሄጂ የነበረው? የት ቤተክርስቲያን? ቁርኝትሽ እንዴት ነበር? ቅዱስ ራጉኤል በጣም ከራጉኤል ጋር በጣም
ራጉኤል ብዙ ቦታ የለም ቤተክርስቲያኑ ካየሹ አዲስ አበባ ውስጥ 2 ቦታ ነው። አንደኛው ኤልያስ ራጉኤል፣ አንደኛው ይሄ መርካቶ ራጉኤል ነውና እንደው ራጉኤልን ስል ሰዎች ሁሉ አያውቁትም። ሌላ እምነት ተከታይ መስላቸው ነበር። ልጅ ሆነን አያውቁም ሌላ ቦታ ያሉ ሰዎች ማለት ነው። በቃ ራጉኤል እኔ ታላቅ ወንድሜ እስከሚመስለኝ ድረስ ብዙ ነገር በቃ ጥሩ ስሜት ተሰምቶኝ የተወሰነ ነው። ሰንበት ትምህርት ቤት ብዙ አልነበርኩም፣ ግን ቆርቤ ያደኩበት ታቦት ነው። በጣም ነው የምወደው። ብዙ ነገር ያደረገልኝም ታቦት ነው። መልአክ ነው በጣም የብርሃናት አለቃ ቅዱስ ራጉኤል ስጠራውም ደስ የሚል ስሜት ነው የሚሰማኝ። ብዙ ነገራችን ነው እና እዛ እኔ የቆረብኩበት ቤተክርስቲያን ውስጥ ልጄ ደግሞ ትምህርት ቤት በእኛ ዘመን ቢኖር ብዬ በጣም እናፍቃለሁ ስልሽ ቢሆን ኖሮ እንዴት ያማረ ይሆን ነበረ። እና ልጄ ደግሞ እዛ እየተማረ እሱን ሲያሳድገው ራጉኤል ሳይ በጣም ደስ ይላል። እና አሁን እኔ ራጉኤል ደብረ ኃይል ቅዱስ ራጉኤል ትምህርት ቤት አለው እና እዛ ነው የሚማረው። ብዙ ነገር በጣም ለውጦታል፣ ገርቶታል እዛ መማሩ። የሃይማኖት ትምህርት ቤት ልጆች ሲማሩ ብዙ ነገር ጥሩ ነው። በጣም እንመጣለን። ግን በጣም የሚገርመኝ ግን የሴት ኮሜዲያን ሆነች ስትመጪ ከማህበረሰቡ ተቃውሞ አልደረሰብሽም? ወይም እንዴት ነበር አቀባበሉ? ሰው ቆንጆ ነበር አቀባበሉ፣ ግን መኖሩ ከባድ ነው። መድረኩ ላይ ጥሩ ነው አካየሽው። የኔ ድምጽ ከባድ ነው። ስወጣም የዛኔ በራፕ በምናምን ይሄ ከባዱን ነገር ነው የጀመርኩት እና ላይቭ ፕሮግራም ላይ ነው የወጣሁትኝ። ይሄ ወደ ህዝቡ የቀረብኩበት ነው። ከታች አጀማመሬን እገልጽልሻለሁኝ እና የዛኔ አልተለመደም ብዙም እና ስታንዳፕ ኮሜዲ ማይክ ይዘሽ ለመቀለድ ምናምን ብዙ አይደለም። እነ እንግዳዘር እነ ኤደን የተወሰነውን ሄደውታል፣ በድራማም እያደረጉ ሆስትም እየሆኑ። ግን የኔ ከባድ ነበር አመጣጡ። ከዛ ሰው ሌላ ቦታ ላይ ሲያይሽ አንደኛ ኑሮሽን ሁሉ ቀልድ ያደርግብሻል። ከዛ ገና ምንም ሳያይኝ ሳያቅ ባህሬን የድምጽ አግሬሲቭነት ምናምን አለና ኧረ እሷ ከባድ ሰው ናት ኃይለኛ መስላለሁ አይደል? እንደዛ እሱ ለቤተ ክርስቲያን አካሄዴም ብዙ ከብዶኝ ነበረ። ሲያይሽ አንቺም እዚህ ትመጫለሽ ይሉሻል፣ ያስደነግጥሻል በጣም እና እንደዚህ አይነት ነገሮች አሉ ማህበረሰቡ ጋር በጣም። የዛኔ ደግሞ ጊዜው ነው። አሁን እንኳን ሁሉም ሰው ተጫዋች ሆኗል። ሁሉም ለጨዋታ ቅርብ ሆኗል። ማህበረሰባችን ጨዋታ ያውቃል፣ ጨዋታ ወዳድ ነው። ያደንቅልሻል እኮ ግን ይፈራሻል። እንዴት ችረ ምናምን ነው የሚለው። ከዛ ትንሽ የሆነ ሰሞን አይናፋር አድርገውኝ ነበር። በቃ ድንግጥቲና ማለት ነው። ግን የጀመርኩት ያው በልጅነቴ ነው። የተማርኩት ደጃዝማች ዑመር ሰመተር ትምህርት ቤት ነው እና እዛ ስንማር ሚኒ ሚዲያ ሰራ ነበር እና የአድዋ ድል በዓል ምናምን እንደዚህ ሲከበር ግጥም አቀርባለሁ እኔ። የዛንም ለየት ያሉ ስራዎች ነው ማቀርበው። ከዛ በዛ ደግሞ ድራማዎች ሰራለሁኝ። ሚኒ ሚዲያ ውስጥ ሰራ ሰፈር ውስጥ ቴስፒስ የሚባል የቲያትር ክበብ የቲያትርና የሙዚቃ ክበብ ነበረን። አንድ ላይ ተሰብስበን እንደዚህ ሰራ ነበረ። እዛ 5ኛ ክፍል ሆኜ ምናልባት 10 ዓመቴ ምናምን ይሆናል የራሴን የሬዲዮ ድራማ ጽፌ መጥፎ ጓደኛ የሚል ድራማ ይዤ ሰርቻለሁኝ። እንደውም ድራማው ላይ ወንድ ሆኜ ነው የሰራሁት። ድምጼ ወፍራም ነበር የዛኔና ልጅ ሆኜ በጣም ወፍራም ነበር። ስታድጊ ይቅጠን አሁን እንግዲህ ቀጥኗል ከተባለ እና እንደዚህ ነው የገባሁት አርት ውስጥ ማለት ነው። ከዛ ሃይ ስኩል ስገባ ከፍተኛ 7 ትምህርት ቤት ከነፍጹም ካሳሁን ጋር በርካታ ስራዎችን ሰራን። ያላዳንኩሽም ደራሲ። ከዛ ከነሱ ጋር ብዙ ስራዎችን ሰራ ነበር። ቲያትር እና ሬዲዮ ድራማ ላይ ነው የጀመርኩት። ሬዲዮ ድራማ በጣም ሰራ ነበር። ከዛ ቲያትር እነኛን መስራቴ ለኮሜዲው ጥሩ ሆነልኝ እና እንደዛ ነው። እንደዚህ ነው። እንደዛ ያሽ ሰንበት ትምህርት ቤት የነበረሽን ወይም ከቤተ ክርስቲያን በልጅነትሽ የነበረው ብዙ አልቀጠለም ወደ አርቱ ስትገቢ? ከዛ በኋላ ወደ አርቱ ገባሽ? ወደ አርቱ ገባው። ወደ አርቱ ገብቼ ግን ቤተ ክርስቲያን እሄዳለሁ አንዳንዴ። በቃ እረፍት የሚሰማኝ ብዙ አይደለሁም። ትንሽ የፍልስፍና መጽሐፍት አበዛ ነበረ፣ እፈላሰፋለሁ። እምነቴም ብዙ ሳይገባኝ ብዙ ያንን ሳላነብ ፍልስፍናውን አንብቤ ብቻ ፍልስፍናው ላይ አተኩር ነበረ። ብዙ ጊዜ በአርቱ አካባቢ ለመጻፍ ጥናትን ለማጥናት ምናምን እየተባለ ጫት ምናምን ሱስ ቀስ እያለ እየተባለ በልጅነት የሚጀመር ነገር አለ። የሆነ ቲኔጀር ሆነሽ ወደ አርቱ ስትመጪ ከፍ ካሉም በኋላ የቀጠሉበት አሉና እሱ ነገር ውስጥ ገባሽ? አዎ። ምንድነው የኔ ሐሳብ
እኛ ያለፍንበት ነገር ትንሽ ጊዜም ቢሆን ሰንበት ትምህርት ቤት መሄዳችን ወይ ቤተክርስቲያን ጋር ትንሽ ጊዜ ግንኙነት መኖሩ በሆነ ጊዜ ብንወጣ ማንም ፍጹም አይደለም። ማንም ፍጹም እንግዲህ እንደ ልቤ ያለው እንኳን ቅዱስ ዳዊት ወድቋል። በመውደቅ በመነሳትም ቢሆን ያቺ ጊዜ ትጠብቀናለች ብዬ አስባለሁ። ብንሳሳት ብንወጣ ያቺ ያሳለፍናት ከቤተክርስቲያን ጋር የነበረችን ትስስር ገመድ ናት እና ወድቀን እንዳንቀር ያነሳናል ብዬ ስለማስብ ነው መጀመሪያ ሰንበት ትምህርት ቤት በዛ ማለፍሽን ወይም 16 መሄዳችን በእናታችን እቅፍ መሄዳችን አላት ዋጋ እና እሱን ነው እንድናወራ የፈለገው። ለወጣቶች ለዛሬ ያስተምራል። ወላጆችም ልጆቻቸውን ወደ ቤተክርስቲያን ማስጠጋት አለባቸው። ወቅቱ በጣም ከባድ ጊዜ ነው። አሁን መዳን የምንችለው ልጆችንም ማዳን የምንችለው ወደ ቤተክርስቲያን በመጠጋት ነው ብዬ ስለማስብ ነው ይህን ፕሮግራም የጀመርኩት እና እስቲ የነበረውን የሱሱን ጊዜ እናውራ። ምንድነው የሆነው? እኔ ልክ ወደ አርቱ ስነግርሽ እንግዲህ ከልጅነቴ ነው የገባሁትኝ። እናቴም እያለች ከዛ እናቴ ሞተች እና የምታደንቂያቸው ሰዎች ሲቅሙ የሆነ ነገር ሲያደርጉ ታያለሽ። ለመግባት ምቹ ነው። እኔ ቤት ማንም ሌላ እህት ወንድም ምናምን ስለሌለኝ ቤቴም ሁሉን ነገር ለማድረግ ቀላል ነው። የሆነ ሃይ ባይ ሲኖርሽ አንዳንዴ ጥሩ ነው። ከዛ ይሄ ሀዘኑም ጎዳኝ የሚለው አለ። የአርቱ ነገር እዛች ጋር አለች። አዎ የዛኔ ደግሞ አራድነትም ነው። አራድ ፋራ ይሆንሽ ይመስልሻል እንዴ? ኧረ ልሸወድ ነው እንዴ? እንዳልሸወድ ሌላ ቦታ ሄጄ ዛሬ ላድርገው ትያለሽ። ከዛ ግን እንደ ቀልድ በአጋጣሚ ሳታስቢው የጀመርሽው ሱስ ነገ የህይወትሽ ማጥፊያ ሊሆን ይችላል። ደስ ይላል። የውሸት ደስታ ሁልጊዜም ደስ ይላል። በየቀኑ የተቀያየረ ደስታ ይሰጥሻል። ከዛ የእናትሽን ሞት የምትረሽበት ይሆናል። ወደ አርቱን መግቢያ እውቅናውም ወዲያው መጣ። እናቴም ሞታ ሳንቲምም ተገኘ። ሆይ ሆይ ብሎ የሚያሯሩጥ ታውቂያለሽ። ወጣትነትሽ ከባድ አፍላ ጊዜ ይሆናል። በቃ ስረሽ ምቺው ከባድ በቃ በጫቱ ላይ ያለው ነገር ማለት ነው። ከዛ ታቂውም ብዙ ነገር ብዙ ያደርግብሻል። ከዛ ራሱ ስትረስ አመጣብኝ ለኔ ማለት የሆነ በቃ መተውም እፈልጋለሁ። ቤተክርስቲያን መሄድ በቃ ብቻ ረፍት የሚሰጠኝ ቤተክርስቲያን ይመስለኛል። ቁጭ ብዬ ሳስብ ደግሞ ምንም አያደርግልኝም እላለሁ። ከዛ ተጸጸቱ ይመጣል። ሳያገባኝ የማነባቸው መጽሐፎች ደግሞ የሆነ ጊዜ አሪፍ ይሆኑና ሌላ ጊዜ ልክ አይደሉም። ግን አነባለሁ መጽሐፍ ቅዱስ ደስ ይለኛል። ቅዳሴ እወድ ነበር በጣም ዝም ብዬ ቅዳሴ ደስ ይለኛል። ከዛ ውይ ዛሬ ቀሜ ደግሞ ነገ ቅዳሴ ልሄድ ይደክምሻልም ወደዛ እንትን አይልሽም። በቃ ብቻ ተደጋጋሚ ህይወት ሆነ። ብዙ ነገር ይደርስብሻል። ብዙ ሰው ሰብስበሽ ቤትሽ ስትኖሪ ደግሞ ማት ጓደኛም በራሱ ከሱሱ ጋር ሲሆን ልክ አልነበረም። ይሄ ድብልቅልቅ ይልብሻል። ከዛ እንትን ተጨነኩኝ በቃ ማለት ምን እንደሚያስጨንቀኝም አላውቀውም። ከዛ ተነስቼ ደብረ ሊባኖስ ሄድኩኝ። አላውቀውም እኮ ሄጄ ደብረ ሊባኖስ ሄድኩኝና እንትን አልኩኝ። ልክ ሲሄድ የገጠሙኝ ደግሞ ሰዎች እዚህም የዩኒቨርሲቲ ተማሪ የነበሩ ልጆች በተለያየ መንገድ የመጡ እነሱም የተወሰነ ሱስ ውስጥ የነበሩ ለሳምንት ነው የሄድኩት። 15 ቀን ከ15 ቀን በላይ ወር እስከሚሆን ሊደርስ አካባቢ ቆየው እዛው። አቡነ ሀብትዬን ቀጸባ ማርያም ምናምን አየው። ጽናቴ ደሳለኝ ስግደቱ እዛ ደግሞ የማይቋረጥ ቅዳሴ ያለ ሁልጊዜ ደብረ ሊባኖስ በጣም ጥሩ ሆኜ ተመለስኩ። ስትመለሽ ይቀበልሻል። ያው በተጠረገ ቤት ድጋሚ እዛው ነገር ውስጥ ገባሁ። ከዛ ሌላ ደግሞ ቤተሰብ የለሽ የሚመክርሽ። አብዛኛው ሰው ደግሞ በሚዲያ ስላየኝ እኔ አሪፍ የሆንኩ ማለት ለመምከር እኔን ይከብደዋል። ትልቅ ሰው ናት እሷ ህዝብ ሰብስባ የምትመክር ምናምን። ከዛ እኔም ለመመከር ዝግጁ አልነበርኩም። በጣም በቃ ሀይ ነገር ውስጥ ትሆኝና ሁሉም ነገር እንደዛ ድብልቅልቅ ይላል። ከዛ ድጋሚ የሆነም ብዙ ነገር ሰርተሽ ብክነት ያለሽ ምንም ባይኖርሽ የእግዚአብሔር ነገር በረከት አለው። ቢያንስ ደስታ አለሽ፣ እረፍት ይሰማሻል። ምንም ነገር ሳልሆን ይጨንቀኛል የሆነ ነገር በቃ በፍጹም ሐኪም ቤት የሆነ ነገር አልወድም። እንደዚህ ድሮ የሆነ ህመምም አሞኛ ያቅም እግዚአብሔር ይመስገን። ግን በቃ የሆነ ዲፕሬሽን አለኝ። ለሰው ደስታ እሰጣለሁ፣ እኔ ደስታ የለኝ። ጭንቅል አለው ዝም ብዬ። ከዛ እንትን ሄድኩኝ ጻድቃኔ ማርያም። እዛ በጣም ተስማማኝ፣ ደስ አለኝ። በቃ የተወሰነም አርምሞ እንዲያስኩ በቃ አርምሞ ጥሩ እረፍት ተሰማኝ። የሆነ ጥሩ ውስጤ አሪፍ ነገር እረፍትና መረጋጋት መረጋጋት እና በጣም መረጋጋት የሆነ በቃ ያለ ምክንያት እንዲሁ
በከን ያለ ዝም ብሎ መድከማው ምንድነው? ለምን እንደዛ ደከምኩኝ? ከእግዚአብሔር ጋር በእረፍት ትንሿ ነገር ትበቃሻለች። ከዛ እረፍት ተሰማኝ። እዛ የሆነ በቃ ጥሩ ሆንኩ፣ ሰውነቴ መለስ አለ ምናምን። በከን ያለ ህይወት ከቤቴ ወጣና የሆነ ቦታ ቤት እከራያለሁ። 6 ወር ቆይቼ ብር ሲኖረኝ ሌላ ቤት እቀይራለሁ። ስልችት ይለኛል ሁሉ ነገር። ምንድን ይሰለቸኛል። ማአት ሰፈር ቀያየርኩ። ከመርካቶም ወጥቼ ሌላ ቦታ አከራይቼው ማለት ነው። ከዛ ሁሉም ራሱም ነገርየውም ጫቱም ምኑም ይሰለችሻል። በቃ ለምን እግዚአብሔር አይደለማ። ግን ታስቢያለሽ የሆነ ልጅነቴ ላይ ያስቀደስኩባቸው ጊዜያቶች ማጠንቱ የቄሶቹ ነገር እዛ ጋር የሆነ ሺህ ብፈላሰፍም ያ ነገር ግን ይመጣል። እዛ እረፍት እንደማገኝ ትዝ ይለኛል ሁልጊዜ። በቃ ወደ ገዳም ልቤ ሲያስብ ደስ ይለኛል። ከዛ ወለድኩ። ደግሞ ስወልድ ገባሽ ብዙ ነገር በቃ ከባድ ሆነብኝ። ልጅሽም ያሳዝንሻል። ከልጅሽ ጋርም ለመገናኘት ጊዜ ያሳጣሻል። ክፉ ነው ሱስ እንዴ! በጣም ረጅም ሰዓት እዛ ጋር ትሆኝና ደግሞ እንደዚህ መርቅኝ እሱም ማግኘት ብለሽ የሆነ ነገር ትያለሽ። ከዛ ልጄም ያሳዝነኛል። ሌላ ቦታ ሆነሽ ልጅሽ ይናፍቅሻል። የሆነ ቦታ ቁጭ ብለሽ አይ አምላኬ በቃ እመቤቴ እንደው ለሱ ስትይ አደራሽን አልኩኝ። ከዛ እህቴ ያለች ያጎቴ ልጅ እኔ ነኝ ያሳደግኳት። ያው እህት በያት በቃ ደግሞ እሷ ከገጠር ከጎንደር አካባቢ እምነታቸው ላይ በጣም ጠንካራ ናቸው። እናቴም እንደዛ ነበረች እና በጣም ቤተክርስቲያን ትሄዳለች። እርግጠኛ ነኝ የእሷም ጸሎት ይሆናል። ብዙ ነገር ሳያቸው በቃ የልጄም እናት የኔም እናት በያት በቃ እንደውም እመቤቴ ማርያም ራጉኤል አባቴ ለእነኝህ ልጆች ስትል እግዚአብሔር አንድ ነገር አድርግልኝ አልኩኝ። ሰምቶኛል ለካ። በቃ ብዙ አይነት መንገዶች ታሳልፊያለሽ። ሴት ሆነሽ ደግሞ ሱስ ከባድ ነው፣ በጣም ከባድ ነው። እና በቃ ብቻ መላለሳለሁ ዝም ብዬ። ከዛ አርሴማ ሄድኩኝ። በርሜል ጊዮርጊስ ከመሄዴ በፊት ተነስቼ አርሴማ እንደዚህ ጻድቃን ሰማዕታትን ሲነግሩኝ ትንሽ ከፍልስፍናው ጋር ያለ ነገር አለ አይደል? ይቅር ይበለኝ አሁን ፈጣሪ አምላኬ። በጣም ብዙ ነገር ል ነበረ እንዴ አሁን የመጣች አርሴማ ድሮ እኔ አላቃትም ከመቤቴ በምን በልጣ ነው እላለሁ። ታውቂያለሽ? ይቅር ይበለኝ እግዚአብሔር። አለማወቅ ክፉ ነው። ለዚህ ነው ልጆቻችን ላይ እንስራ እምለው። እመለስበታለሁ። ከልጅነት እውቀት ካለሽ ሌሎች መጽሐፎች አንቺን አይሸውዱሽ። እና በቃ ለአርምሞ ነው የሄድኩት። እዛ አርምሞ በጣም አሪፍ ነው። ጸጥታ ስለፈለግኩ እዛ ሄድኩ። በጣም በስመ አብ 16 ኪዳነ ምሕረት ላይ ነው የሄድኩት ከ2 ዓመት በፊት ማለት ነው እንግዲህ። በቃ አርምሞ ያስኩኝ እዛው እና ቆየሁ። ለሳምንት ነበር የሄድኩትኝ። በቃ 16 ከመፈታቱ 2 ቀን 3 ቀን በፊት አርምሞ ነው ያንን ሁሉ ጊዜ ያስኩትኝ። በቃ መጨረሻ ላይ ስወጣ ጸበል ተጠምቄ ወጣሁ። በጣም ጥሩ ስሜት ተሰማኝ። ቆንጆ ነገር በጣም አሪፍ ሆንኩ። ስመለስም በጣም ልዩ ጽናት በቃ ደስ የሚሉ አዲስ ዓመት ላይ በቃ አዲስ ሰው ነው መሆነው ምናምን ብዬ ወዲያው ደግሞ ተመልሼ በቃ ከዛ አልቻልኩም። በቃ ብቻ ጽናት ስጠኝ እያልኩ እንዲህ ብመላለስም ቤተ ክርስቲያን ግን እመላለሳለሁ። በቃ ክርስትና ልምምድም ይፈልጋል። እዛ ውስጥ ሆኜ ያነበብኳቸው መጽሐፎች እያንዳንዱ ቁጭ አሉ። በቃ ልክ እዛው ስገባ ከመጽሐፍ ቅዱስ ጋር ሌሎች መጽሐፎችን ይዤ ገብቼ ነበረ። በተለይ የአቡነ ሽኖዳ መጽሐፎች በጣም ጥሩ ናቸው። የዳቢሎስ ውጊያ በጣም ጥሩ ነበረ። ጉዞ ወደ እግዚአብሔር እነሱን በቃ ክርስትና ልምምድ ይፈልጋል ይልሻል። እና እያንዳንዱ ነገር በቃ ከእግዚአብሔር ከምትሸሹ ወደ እግዚአብሔር ሽሹ የሚል አንዷ ጥቅስ ሌላ ነገር አረገች። ለካ ያንን ነገሬን ይዤ ከምሸሽ ከነ ነገሬ ይዤ ወደሱ ብሸሽ ይሻላል። በቃ ቁጭ ብዬ የሆነ ነገር ሲመጣብኝ ከእግዚአብሔር ከምትሸሹ ወደሱ ሽሹ። እንዴት ነው ልጅሽ እየመታሽም ወደ አንቺ ይመጣል እኮ አይደለ? መተሹም እማዬ ብሎ ነው እንደዛ። በቃ እግዚአብሔር መቶኝም አይደለም በራሴ ምክንያት በቃ ከየነገሬ ወደ እግዚአብሔር መሄድ ጀመርኩኝ። ከዛ ያ ስሜት እያለ ስለ በርሜል ጊዮርጊስ የተወሰነ አይቻለሁኝ፣ ሰምቻለሁ። ግን እንትን መሰለኝ እንደዚህ ታየኝ ምናምን ሲባል እኔ እንዲሁ ጸበል እወዳለሁ። እንሂድ ተባባልን ከጓደኞቼ ጋር። ከዛ ብለን በቃ ትቼዋለሁ። እኔ እየተዉትም መስሎኛል። እንሂድ ብለው በሌሊት ማታ አምሽቼ ነው የገባሁት። አምሽቼ በቃ በሃንጎቨር ነኝ ምናምን ነይ እንሂድ ሲሉኝ እሺ ብዬ ተነስቼ የተወሰነ ልብስ ነው ያዝኩት። እንደውም ከነሱ ነው እንትን ያልኩት። ተነስቼ ሄድኩኝ። መንገዱም እንዲሁ መንገድ ደስ ይለኛል። ያንን መንገድ በስራም ስለማውቀው አልከበደኝም። ሄድኩኝ። እየተጠጋው ስመጣ
ቤተክርስቲያኑ ጋር እኔ ማልቀስ ጀመርኩ። ምን እንደሆንኩ አላውቅም። በቃ እንትን አለኝ። መስገድ እፈልጋለሁ፣ ማልቀስ እፈልጋለሁ፣ ይከፋኛል፣ እምሞት መሰለኝ፣ እምሞት ነው መሰለኝ። በቃ እንደ ንስሐ እዛም ንስሐ ትገቢ የለ ንስሐም ከገባ በኋላ እየሰገድኩኝ በቃ ንስሐ ለራሴ ማለት ነው። አምላኬ በቃ ልጄን አደራ፣ ልጆቼን እንደው እግዚአብሔር ሆይ እያልኩኝ ነው ሌሊቱን ሙሉ እያለቀስኩ ስሰግድ አደርኩ። ከኛ ጋር የነበሩ ሰዎች የዛኔ ጥቂት ሰው ነው የነበረው። ያዩኝ በጣም ተጨነቁ እነሱ ራሱ። ከዛ ግን በዛም ውስጥ ሆኜ ሰዎቹ እንደዚህ ታየን እንዲሰወረን ሲሉ ቁጭ ብዬ ምን እላለሁ? ልብ እኮ ከባድ ነው አንዳንዴ። አይ ሰው እንዴት በዚህ ልክ ተባብሮ ይዋሻል? አሁን እንደዚህ አይነት ነገር አለ? አቤት ግን በስመ አብ። እኔ ስወራው ቀርቶብኝ ቶሎ ተጠምቄ ልውጣ እያልኩ ገባሁ። ስገባ ቦታው ላይ በቃ ሌላ በቃ የሚሰማኝ ስሜት ልቤ በቃ እንደምሞት እርግጠኛ ነው የሆንኩት። በቃ አምላኬ ወይ ብዬ ሲያስሩኝም በቃ ግነዛ ነው መሰለኝ። ለማያውቀው ሰው ይሄ ቢነገር አይገባም። የዛኔም ስናገር ብዙ ሰው ምን ሆናለች ቤቲ ቀጀብሾ እያሉኝ አሉ። አዎ የመጀመሪያው አካባቢ ነው አንቺ እኔ ካንቺ ነው የሰማሁት ለምሳሌ ሰይፉ ላይ። ከዛ በጣም ነው የሚያስደነግጠው። ብዙ ጊዜ ብዙ ሰው ማጠንቱ ነው የሚሰውረው። እኔ መጀመሪያ ማጠንቱ አልደረሰኝም። ልክ ከታች ብቻ ትንሽ እየመጣ ጸበሉ እየመጣ ያው ፈረስ እንደተናገርኩት ማለት ነው። ፈረሱ በቃ መጥቶ አጠገቤ በቃ እኔ ኮምፕሊትሊ ገና የመጀመሪያዋ ጸበል ከታች ስትነካኝ ተሰውሬያለሁ። በድካምም ስለነበርኩ በድካም ስልሽ ሰግደሽ በጣም ጸልየሽ ስትገቢ ልዩነት አለው። ይህን ፕሮግራም ለሚያዩ ጸበሉ ቦታም ለመሄድ የሄዱ መተው ደግሞ አልተሰወርኩምም ያሉ አሉ። እሱ ምክንያት አለው። እግዚአብሔር አሰራሩ ብዙ ነው። ስትታገይም አይሆንም። በትህትና ነው አምልኮት። በቃ እንዲህ ለመሰወርን ፊልም ልታይ አይደለም ሄድሽው አይደለ? አንድ አይነት ነገርም እንደ ሲኒማ ቤት ገብተሽ አታይም። የእግዚአብሔር የምርጫውን ያደርጋል። ለኔ ያ ሰበብ ሆነልኝ። እንደዚህ አይነት ነገር በህይወት ዘመኔ ብዙ አይነት ነገር ቀይሮኝ ያውቃል። አሁንም 30 ዓመት ምናምን 20 ዓመት የሆነ ቦታ ኖር ያለው ለኔ የታዩኝ ነገሮች ማለት ነው። በቃና አሁንም ሳስበው ከዛ በኋላ መጥቼ እኔ ሻወር መውሰድ ፈራ ነበር። አይኔና ጨፍ ማለት የምሰወር ነው የሚመስለኝ የነበረውና በቃ በማግስቱ መግባት ራሱ ፈርቼ ነበር እኔ በቃ። እና እንግዲህ ከዛ በኋላ ልክ ስመጣ ጽናት ሰጠኝ። በህልሜ የሚታየኝ እዛ ጋር ያየሁት ነገር ሁለተኛና ሶስተኛ ቀን የታዩኝ ከባድ ነገሮች ነበሩ። የመጀመሪያው ቆንጆ ነው። ሁለተኛና ሶስተኛ ቀን ከባድ ነገሮቹ ከህልም ጋር ከኑሮ ጋር ከሁሉ ጋር ልክ ሳየው እንኳንና ወደ ጫቱ ምናምን ሊሄድ ሐሳብ ሆነብኝ። ቁጭ ብዬ ተክዛለሁ፣ ትዝ ይለኛል እና መተከዝ በክፋት አይደለም ደስተኛ ሆኜ ወይ ጉድ እላለሁ በቃ። ከዛ እንትን አልኩኝ፣ መናገር አለብኝ ለሰው መተወኝ አልኩኝ። መጀመሪያ ተመስገን የቀረጸኝ ነበር የተወሰነ። እሱ ሰው ጋር ተሰራጭቶ በሌላ መልኩ ተጠቀሙት ቪዲዮውን፣ ሌላ ነገር አሉበት። ያንን ለማስተባበልም ሳይሆን በቃ ብናገርስ መናገር ያጸናኛል እንደውም አልኩኝ። ከሰውም አልተማከርኩም። ግን ከዛ በፊት ተስፉ ሰይፉ ፕሮግራም ላይ ቁጭ መጥቶ ተስፉ ብራኔ እንደዚህ ትቻለው እንዲሆኝ ቃጥላ ማርያም እንዲያርጋልኝ ሲል ወይኔ ተስፉ ተበላ አልኩኝ። በደንብ ሳይጠነክር እንዴት በዚች ቀን እንትን ብቻ ይናገራል አልኩኝ። አዎ እንደዛ ለሱ አዝኜለት ማለት ነው። ከዛ ሳስበው ልክ ነው ተስፉ አልኩኝ። ነገሩ ላይ ስትሆኚ ነው የሚገባሽ። ለመጠንከር እንደውም መናገር ይበጀኛል። አንደኛ ምስክርነት ነው እግዚአብሔር ያደረገውን ልናገር። ተናገርኩ። ጥሩ ስሜት ተሰማኝ። ከእምነቱ ጋር ያሉ ሰዎች በጣም ቦታውን ለማየት ብዙ ሰው በቃ እኔን የሚጠይቅበት መንገድ ለካ አብዛኛው ሰው ተቸግሯል። ብዙ እናቶች ቤታቸው ውስጥ አንድ ሱሰኛ ልጅ አለ ማለት ሁሉን ነገር ይረብሻል። በቃ ያንን ስሜት ስታዩ ደግሞ ይበልጥ ያስጠላሻል። ከዛ ብዙም ደግሞ ያሉኝ ሰዎች አሉ በዛው ልክ በቃ ያው ፈተና ነው፣ ሰይጣን ይልክብሻል። በዛ ልክ ተናግረሽ የእግዚአብሔርን ማዳን እንዴት ነው ይሄን መጠበቅ አለብሽ። ምን ሆንሽ ቤት ይቀጅበሽ ነው እንደዚህ የሌለ ነገር ፈጥረሽ እንደዚህ ያሉ አሉ። ሄደው ሲመለሱ ፈልገው አድነው የነገሩኝ ሰዎች አሉ። አሁንም ለመሄድ ብዙ ሰው እውነት የድህነት ቦታ ነው። ሁሉም ጸበል የየራሱ ካላየው ሰው እኔ በበኩሌ ካንቺ በኋላ አይቼ ከአሜሪካን የመጡ ከካናዳ የመጡ ጓደኞቼ ጋር ተያይዘን ሄደን አይተናል። ቦታው ላይ ደርሻለሁ። እኔ ገብቶኛል። አሁን የምትይው ነገር እያንዳንዱ ነገር ስለደረሰብኝ አውቀዋለሁ። በአፍ ግን ልትነግሪው ማቺው ነገር ነው
ያ ነገርና እንግዲህ እግዚአብሔር ነው የሚያውቀው ያንን ቦታ ለምን እንደዚህ እንዳደረገኝ የምናውቀው ነገር የለም። እኛ ጸበል ነው መጠመቅ ነው ያለብን። ሄደን ቦታው ላይ አይተናል፣ ቦታው ላይ መስክረናል። ለሰው ግን በጣም በቃ ለማስረዳት እንዳልሽው ነው። እንኳን አንቺ ወተሽ መስክረሽ አይደለም እኔ ባቅሜ አጠገቤ ያሉት እንኳን ለማስረዳት አቅም አንሶኛል። እግዚአብሔር ስራ ነው፣ አሰራሩ ብዙ ነው። ሁሉም ጸበል የየራሱ መፍትሄ ያለው ብዙ ነገር ጸጋላቸው። የተፈቀደልሽ ደግሞ ያድንሻል። በቃ ላንቺ ያ የሆነው አንዳንዴ ካላየናና ምንል ትውልዶች ነን እኛና ይሄኛው እንግዲህ አንዳንዴ ድርቅ ለሚለው ለኔ አይነቱ አማኝ የተዘጋጀ ይሆናል። በቃ ከዛ ያሳይሻል። አብዛኞቹ እኔ የእውነት እኔ ሐኪም አይደለሁም፣ በእምነቴም ያን ያህል ጠንካራ አይደለሁም። እግዚአብሔርን አጠንክረኝ እያልኩ እየጸለይኩ ነው ያለሁትኝ እና እኔ ራሱ ከሶስት ጋር የተገናኘ ሌላ የአይምሮ ህመም ያለበትን ሰው ሌላ ነገርሽ ተነቅሎ የሆነ ነገር የሚተካልሽ እኮ ነው የሚመስለው። መድህን ነው የሚመስለኝ። በቃ አሁን ድረስ ሳስበው ሌላ ስሜት ይሰማኛል። አሁን እፈራለሁ። የምትወጂውን ነገር የምትፈሪበት መንገድ አለ አይደለ? እንደዛ አይነት ስሜት ይሰማኛልና ይሄ ነው ፍርዬ። ከዛ በኋላ ህይወትሽን በአንድ ጊዜ መለሳል ማለት አይመስለኝም። እንደዛ አይነት ንቅል ብሎ የሚወጣ ነገር አይደለም። እየተስተካከለ እየወደቅንም እየተነሳንም ከቤቱ ሳንርቅ ነው መታገል ያለብን ነው። ወጣቱም ይሄንን ነው እንዲረዳ የምንፈልገው። ለዛ ነው ከእግዚአብሔር ከምትሸሹ ወደ እግዚአብሔር ሽሹ። በቃ ወደዛ እየተመላለሽ ሁሉን ነገር እንትን ትይዋለሽ፣ እግዚአብሔር ያስተካክልልሻል። ግን እኔ መጀመሪያም በመሰልቸት ውስጥ ስለነበርኩኝ በቃ ጥሩ ነው የሆነልኝ። ገባሽ? ብዙ ነገሬን በቃ ለስራዎቼም ለምንም ነገር ቢያንስ እረፍት ይሰማኛል። በቃ እግዚአብሔር አለ። በቃ ምንም ነገር ላይ ጥሩስ ነገር አለኝ። በቃ ከዛ ከልጄ ጋርም ያለን ነገር በጣም ጥሩ ሆነልኝ። ገባሽ? እሱ በገና ተማረ። በገና መማር በጣም ይወድ ነበር። እዛው የሰንበት ትምህርት ቤት ቤተክርስቲያን እንዲሁም የሰንበት እዛው ይሰለፋል ሁሉ ጊዜ ማለት ነው። ሰንበት ትምህርት ቤትም እዛው አብሮ ይማራል። የሚማረውም ራጉኤል ስለሆነ ማለት ነው። ከዛ በገና ይወድ ነበረ። ከዛ አስተማርኩት። ማህበረ ቅዱሳን እዛ ያስተምራሉ። በገናውን ያሰብኩት በምንድነው? ትንሽ ጎረመሰ፣ እድሜው ትንሽ ከፍ አለ ሲል የጉርምስና ባህሪ ያመጣሉ። በቃ ከኔ ጋር እንደ ወንድና እህት መጣላት ልንጀምር ሆነ። ከዛ እንዴት ይደረጋል? በቃ በጣም ከበደኝ። ሄድኩና ለንስሐ አባቴ ነገርኳቸው። እንዴት ላድርግ እንደዚህ ጎረመሰብኝ ስል አየሽ ቤተክርስቲያን ለእያንዳንዱ ነገር ምላሽ አላት። እኛ በደንብ ቀርበን አናይም እንጂ በገና አስተምሪው። በገና በጣም ያረጋጋል። ሳስበው በገና በባህሪው ገዢ ነው። በቃ ይህን ያህል በደንብ ባልሰማውም ከዛ ሰማዋለሁ፣ ግን ያን ያህል አልነበርኩም። ከዛ ማርዬ በገና ብትማር ጥሩ ነው ስለው ደስ አለው። እሱም አሁን እኮ ስሰማው ደስ ይለኛል። ከዛ ማህበረ ቅዱሳን ሲያስተምሩ እዛው ራጉኤል ቤተክርስቲያን መጥተው ተማረ። የ2 ወር ስፔሻል ኮርስ ነበረ እነሱ ሲሰጡ የነበረው። እሱን ተማረና በአንድ ጎበዝ ሆነ። በጣም በቃ እኔ ራሱ አስደነገጠኝ። ከዛ አመቱን ሙሉ ከተማሩት ልጆች ጋር አብሮ ተመረቀ። እንዴ አምላኬ ወይ ምን ልታሳየኝ ነው? በቃ ከዛ እሱ አይደለም የተረጋጋው፣ እኔንም አረጋጋኝ። ጠዋት ሲደረድር ስክን ብዬ እኔ በባህሪ ተሯሯጥኩ ሰው ነኝ፣ ፍጥን ነው ምልብሽ። ከዛ እኔን እርግት ብዬ ተረጋግቼ በሰላም እንደወጣ ያደርገኛል። ከዛ አቤት ቤተክርስቲያን ስንት ነገር አላት፣ በተለይ ልጆችን ለማስተማር። በቃ ሌላውን ቤተሰብ እንደዚህ አይነት ነገር ቢያደርግ ከልጅነት ደግሞ የገባ ነገር አይለቅም። በጣም ጎብዞ አሁን በቃ ራጉኤልም እንደዚህ ሲኖሩ ንግስ ሲኖር ይደረድራል፣ ያገለግላል። አዎ በጣም ያገለግላል። አሁን 14 አመት ሆኖ ማርኮናል ነው ስሟ። 14 አመት ሆኖ ያገለግላል። ቤተክርስቲያንም በቃ አረጋግቶታል። ከዛ በጣም ያው አረጋጋው። አሁንም ይሄ እድሜያቸው ከባድ እድሜ ነው ገባሽ፣ በተለይ ለወንድ ልጅ እና በቃ አሁን ያሉት ነገሮች ከእምነት ጋር ያሉትን ነገሮች የሆነ ነገር ትንሽ ልጎርምስ ሲል ከእምነቱ ጋር አገናኝቼ ከመጽሐፍ ቅዱስ ጋር አንድ ጥቅስ አድርጌ የሆነ ነገር ስል እንትን ይላል። ያው ብዙ ፈተናዎች ይገጥሙሻል ህይወትሽ ላይ። በተለይ እንደዚህ አይነት ነገር ተውኩ ብለሽ በአደባባይ ስትናገሪ በቤትሽ ውስጥ ሰላም ሊያሳጣ የሚመጣ መንፈስ ይገጥምሻል። ያንን እግዚአብሔር አስተካከለው በራሱ መንገድ። በገናው ምናምን እያንዳንዱን ነገር ሳይ ወይ ቤተክርስቲያን ለካ ቀርበን አላየናትም። ሁሉም ሰው ለልጁ ይሄንን ነው ማድረግ ያለበት። ቤተክርስቲያንም የአብነት ትምህርት ቤቶች መስፋፋት አለባቸው። ከልጅነት እንደዚህ አይነት ነገርን ማስተማር በጣም ቆንጆ ነው የሚሆነው። ልጆች ላይ መስራት ዘመን ላይ መስራት ነው።
እውቀታቸው ላይ ኢንቨስት ማድረግ ደግሞ ለሀገር እንደማበደር ነው። ነገ ብዙ ሰው የሚቀርጹ ልጆች ከዛ ውስጥ ይወጣሉ። ቤተክርስቲያን እያንዳንዱ ነገሯ ትህትና ነው፣ ስነ ስርዓት ነው። በቃ እንዴት ልበልሽ ኢቭን ያኔ በቄስ ትምህርት ቤት እንኳን ያለፍንባቸው መንገዶች ብዙ የቤተክርስቲያን ነገሮች ስላሉበት ብዙ ነገሮች አሉት። ስነ ምግባር ትማሪያለሽ፣ በጣም መከባበር እግዚአብሔርን ፈራ መጀመሪያ ላይ የሚያስተምርሽ ፈራ እግዚአብሔር ነው። የጥበብ መጀመሪያ አስታውሳለሁ ትምህርት ቤት በትልቁ የሚጻፈው የጥበብ መጀመሪያ እግዚአብሔርን መፍራት ነው ተብሎ ነበር ትምህርት ቤቶች የሚጻፉት። ትክክል። ፈሪሃ እግዚአብሔር ያለው ሰው አሁን ላይ ተፈጠሩ ለምንላቸው ነገሮች እንትን አይልም፣ አይጋበዝም። የሆነ ለመጠፋፋት ለምኑም ለሆነ ነገሩም መጀመሪያ ገርገብ ያለ ነው፣ ሰላምን ፈላጊ ነው የሚሆነውና እንደዚህ ናት ቤተክርስቲያን። ብዙ ነገሯ በጣም ኦርቶዶክስ፣ በጣም እግዚአብሔር ይመስገን ኦርቶዶክስ ላደረገኝ አምላክ የእውነት በጣም ደስ የሚል ዶመ ቤት ነች ይባላል። እያንዳንዱ ነገር መልስ አላት ቤተክርስቲያን። ወደ ማጠቃለያችን ስንሄድ በጣም ብዙ ወጣቶች አሁን እያወራ ነው፣ መሰረታችን ወጣቶች ላይ ስለሆነ ራሳቸውን እያጠፉ እየሰማን ነው። እንግዲህ አሁን በሱስ በተለያየ ነገር ውስጥ በሱስ ውስጥ የምታልፊ ራስሽን ስለማጥፋት አታስቢም። ለምን ነፍስ ማጥፋት ኃጢአት እንደሆነ ተምረሻል፣ በልጅነትሽ አውቀሻል። እግዚአብሔር መፍራቱ በውስጣችን አለ እና አሁን ግን በትንሽ ነገር ልጆች ነፍሳቸውን ያጠፋሉ። ይሄንን እንደውም አያይዘሽ ካንቺ ጋር አንደኛ ሱስ በባህሪው ያንን ይገፋፋሻል፣ የሌለ ክላይማክስ ላይ ይሰቅልሻል፣ ጡዘቱ ደስ ብሎሽ ማለት ነው። በማግስቱ ያንን አታገኝም፣ ያንኑ ደስታ ትፈልጊያለሽ። ከዛ ደግሞ ባዶ ነገር ነው፣ ልክ ህልም ነው። ስታጪው አበረታታሻል። መንፈስ እንዳለበት የምታቂው በዚህ ነው። ለመሞት ዝግጁ ነሽ ምንም። ከዛ እግዚአብሔር ጋር ግን ስትሄጂ ያለው ነገር ምንድነው? ኑ ሸክማችሁ የከበዳችሁን ያሳርፋችኋለሁ ይልሻል እኮ። ሄደሽ ለሱ በትንሽ ነገር ተንበርክከሽ ሁሉን ነገር አስረክበሽ ብትሄጂ አይሻልም? ቁጭ ብለሽ ጭንቀት ምንድነው? ወርቅ ነው ያን ሁሉ ጫት ብርሽን የኪስም የነብስም እኮ ጉዳት ነው። በቃ ሱስ ጸጉርሽን እየጠቀለልሽ ረጅም ሰዓት መፍትሄ ለሌለው ሐሳብ የሆነ ነገር በቃ ይለመድና ምንም ጥበብን የሚሰጠው እግዚአብሔር ነው። ስለቃምሽ ስላልቃምሽ የሚጨመር ነገር የለም ይመስላል። በርግጥ ካለሱ አልሰራም ብለሽ ታስቢያለሽ። መጀመሪያ ሰሞን እኔ እንደዛ መስሎኝ ነበር፣ ግን ያበረታታሻል። መጽሐፍ ቅዱስ ላይ ያንዳንዱ ነገር መልስ አለው። ቅድም እንዳልሽው አሁን እንደዚህ የሚያጠፉ ልጆች ስታይ በጣም ብዙ ናቸው። ብዙ ሌላ ሁሉ ማሽሹ ምኑም ብዙ ነገር ታያለሽ። አሁን በሆስፒታል ደረጃ ሱስ ማስወጋጃዎች አሉ። የሚከፈልበትን ገንዘብ አይተሻል? በጣም ብዙ ነው። ሕክምናው በራሱ ደግሞ ከባድ ሕክምና ነው። ራሱ ሱሱ እየተቀነሰ ነው የሚሰጥሽ በመርፌ። ከዛ እንዲጠፋና እንዴት እየሆነ ይመጣል የሚለው ነው። በእርግጥ ነው አንዳንዴ ሳይንስም ጥበብም እግዚአብሔር ነው የሚሰጣቸው ለነኚህ ሐኪሞች። ያም ጥሩ ነገር ነው፣ ግን ክፍያው ከባድ ነው። ለምን? ሕክምናው በመድኃኒት ስለሆነ። ቤተክርስቲያን ግን ምንም አታስከፍልም። ምንም ኖረሽ ከበረከትሽ እንደውም ያለሽ ይባረክልሻል። ሄደሽ በዛ ጸበል መፈወስ እየተቻለ ሰው ሱስ መግቢያው ብዙ ነው። አታውቂውም። ወዶ አይደለም እያንዳንዱ ሰው። እኔ ያሳዝኑኛል ሁሉ። ስሜታዊ መሆንም አልፈልግም እኔ ሱስን እንጂ ሱሰኛን አልጠላም። ባገኘሁት አጋጣሚ እኔ ምከሪኝ ብሎ ለመጣ ሰው መክራለሁ። ዝም ብዬ ገብቼ ግን አልመክረውም። የበላይ የሆንኩበትና እኔ እግዚአብሔርን አግኝቼ እሱን ኃጢአተኛ ያረኩት ስለሚመስለኝ እንትን እላለሁ። ገና ማንኝ ያልጸናሁም ገና በእምነትሽም ጥሩ ምላሾች መያዝ አለብሽ። ያንን ለማድረግ ግን ሁሌ ቤተክርስቲያን ስትሄጂ ሰላም ይሰማሻል። እንዲሁ ለማስቀደስ ለመሳለም ለመጸለይ ምናምን ብቻ ሳይሆን እዚህ ዝም ብለሽ ሄድሽ በአታ ቤተክርስቲያን አጠገብ ቁጭ በይ የሆነ ዋርካ ስር ቆንጆ ስሜት ይሰማሻል። እና ወጣቱ ያንን ነገር አያውቅም። ደግሞ ሁሉም በልጅነታቸው ነው አሁን የጀመሩት። ትንንሽ ልጆች ናቸው። ብዙ እናቶች በቃ ሲያዝኑ ሳይ እንዴት አዝናለሁ። ያ ሁሉ መልክ ወዝ የልጆቹ ወዝ እርግፍ የሚያሳዝን ሆኖ በቃ ባንድ ያረጁ መስለው በጣም ነው የሚያሳዝኑት። እና በራሴ ያለፍኩበት መንገድ ስለሆነ ይገባኛል። እና የሆነ ሰዓት ደስተኛ ሆነው ታይና የሆነ ሰዓት ልክ አይደሉ። ወይኔ እግዚአብሔር አምላክን እንደው በታረቃቸው። እና ቤተክርስቲያን እዚህ ድረስ ወርዳ መስራት አለባት። ወጣቶች እኛም በቻልነው መጠን በተለያየ መልኩ ብዙ ነገሮችን አስፍተን ለምን ዓለም በብዙ እጇ በደንብ አብለጭልጫ ነው የምትቀበላቸው እነኚህ ልጆች። ቤተክርስቲያን ይከብዳል መጀመሪያ፣ ግን መግቢያችንን እያሳመርን ስልሽ በቃ በጥበብ የተሰራች ቤተክርስቲያን ናት። ልጆቹ ጋር በጥበብ ሄደን ብናግዛቸው ብዙ ነገር ይመጣል። እንደዚህ አይነት ፕሮግራሞችም ይበረታታሉ። እንደውም አመሰግናለሁ ፍርዬ ይሄንን እንነጋገር ብለሽ ስለጠራሽኝ፣ ይሄንን መድረክ መክፈትሽ
በጣም ቆንጆ ነገር ነው። ይበርታ፣ በደንብ ይደግ ምለው በጣም እኔም ወጣቶችን በደንብ እንዲረዱ መፈልገው በአንድ ጊዜ መተው አይደለም። ወይም ለምሳሌ አሁን አንቺ በግልጽ ነው የምትናገሪው፣ ትሄጃለሽ፣ ቤተክርስቲያን ትሄጃለሽ፣ መልሶ ደግሞ ይከትሻል። በአንድ ጊዜ የሚወጣ ነገር አይደለም። በመለማመድ ቀስ በቀስ እያለ እግዚአብሔርን ቃል በመስማት ጸበል በመጠመቅ ነው እና ብዙ ወጣቶች ራሳቸውን የሚያጠፉት እኔ በጣም እቆጫለሁ፣ በጣም እጸጸታለሁ። ገና ብዙ በመስራቸው በመማሪያቸው እድሜ ምኑ ገብቷቸው ነው ራሳቸውን የሚያጠፉት የሚያስብለኝ ደረጃ ላይ ደርሳለሁና ያው እንዳልሽው ቤተክርስቲያን በሯን ከፍታ እጇን ዘርግታ የምትቀበል ቅድስት ቤተክርስቲያን አለችን። ጸበሉንም አባቶች ጋር ምክር በማግኘት ታላላቅ ወንድሞቻችን አሉ በጣም ብዙ የምክር አገልግሎት ከፍተው በሱስ ደረጃ ያሉትን ለማዳን ትልልቅ ስራ እየሰሩ ያሉና እንደዛ በሱስ ውስጥ ያላችሁት ወንድሞች እህቶች ከጨነቃችሁ ቤቴንም ፈልጋችሁ መሄድ ወይም ሌሎች አባቶች ጋር በመሄድ ከዚህ ሱስ ወጡ። ቤትዬ ጊዜሽን ሰጥተሽ ስለመጣሽ በጣም ነው የማመሰግነው። ቀረጻ እንዳለሽ አውቃለሁ፣ ግን አክብረሽ መጥተሻል ይበልጣል ብለሽ። ይሄም ትልቅ ፕሮግራም ነውና ፍሬ አክባሪሽም ነኝ አንቺ። እግዚአብሔር በጸጋው እንደዚህ ያሳምረው ቆንጆ ነገር እንድትሰሪ ትውልድን እንድትቀርጪም ስላደረገሽ ደስ ይለኛል። ሁልጊዜም ካንቺ ጋር ስራዎች ስሰራ ደስ ይለኛል። የትህትና ባለቤት ነሽ፣ ሰው አክባሪ ነሽና ለዛም ነው ደስ ብሎኝ ነው የመጣሁት። ቆንጆ እንደሚሆን ተስፋ አደርጋለሁ። ተመልካቾች ወዳችኋለሁ። እንመካከር፣ እንገናኝ፣ ወደ ቤተክርስቲያን እንሂድ። መገናኛችን ትሁን ቤተክርስቲያን እላለሁኝ። ትጠቀማላችሁ። ይህንን ቻናል ሰብስክራይብ፣ ላይክ በማድረግ ብዙ ነገሮች ይገኙበታል። ሁልጊዜ ሆይ ሆይታ፣ መዝናናት፣ መጨፈሩ ጋር ብቻ ሳይሆን መለስ ብለን ደግሞ እንዲህ አይነት ነገሮችን እንድናይ፣ በተለይ ወጣቶች ኑ እናውራ፣ እናንተም ተሞክሯችሁን አካፍሉን፣ አልቻልኩም በሉ እስቲ ትችላላችሁ የሚሉ አባቶች ይዘን እንመጣለን። ይዛ ትመጣለች ፍርዬም። አብራችሁኑ ከዚህ ቻናል ጋር ሁልጊዜ ታተርፋላችሁ። በጣም እናመሰግናለን። እንግዲህ ለዛሬው በዚያው አብቅተናል። በሌላ ፕሮግራም እስከምንገናኝ ቸርን ሰንበት።